ነገር ላሳያችሁ ነው። ለምሳሌ አሁን ጋምቤላ ብዙ ሰው ይጠየቃልና ጋምቤላ ወርቅ እንዴት ነው ግን? ጋምቤላ ወርቅ አለ እንዴ? አዎ ወርቅ አለ። አሁን ከኔ ኋላ ተመልከቱና ከኔ ኋላ አሁን አንዱ ሎደር እየሰራ ነው። እዛ ደግሞ ማተቢያ ማሽን አለ። በዚህ በኩል ደግሞ የተቀመረው አፈር ደግሞ ሲኖትራክ ነው ሲያመላልሳቸው የነበረው ማለት ነው። ይሄ ደግሞ እዚህ የሚታዩ እዚህ ደግሞ ቱቦ የውሃ ፓምፕ ማለት ነው። ውሃ ወደዛ ለማድረስ እንደዚህ አይነት ቱቦ ያስፈልጋል ማለት ነው። ለምሳሌ አሁን ጋምቤላ ወርቅ እንዳለ ለእናንተ ለማሳየት ነው። ለምሳሌ እንደዚህ አይነት ስራ ላይ ጋምቤላ ማምጣት የሚፈልጉ ሰዎች ቪዲዮ ሳያዩ ወደ ጋምቤላ ትምጡ ለማለት ፈልጋለሁ። ጋምቤላ ወርቅ አለ ሲባል ዝም ብለ ሰው እንደዚህ አይመጣም። ወርቅ አለ ሲባል ማለት ነው መጀመሪያ ግምት ውስጥ ማስገባት ያላችሁ ነገሮች አሉ። ለምሳሌ ሲኖትራክ አለ፣ በሲኖትራክ ትመጣለህ። የብዙ መኪና ማለት ነው ብዙ ለሳይት የሚፈልጉ ነገሮች ማት ነገሮች አሉ። ወደ ወርቁ ማምረት ሰው ሳይገባው ፊት ማለት ነው። እንደዚህ አይነት ነገር ደግሞ ለማወቅ አንዳንድ ባለሳይት መጠየቅ አለበት። ወንደዚህ አይነት ቪዲዮ ደግሞ ማየት አለበት። እንደዚህ አይነት ቪዲዮ ደግሞ ለማየት እንደዚህ አይነት ኢንፎርሜሽን ለማግኘት መጀመሪያ ካንተ በኩል የሚጠበቀው ላይክ ማድረግና ሼር ከዛ ሪፖስት ማድረግ ነው። ተመልከቱ አሁን እንደዚህ አይነት አፈራውን እንደዚህ ትናንሽ ማሽኖች ቢኖር ማለት ነው። አሁን ትናንሽ ማሽኖች አሉ በእጅ የሚሰራ ማለት ነው። እንደዚህ አይነት ትናንሽ ማሽኖች ካለ እዚህ ቦታ ላይ ወርቅ ታገኛለህ። አሁን የጋምቤላ ወርቅ አለ ግን የብዙ ነገር ይጥረት አለ። ለምሳሌ ሲኖትራክ እንደ ልብ አታገኝም። ሎደር እንደ ልብ አታገኝም። እንደዚህ አይነት ፓምፕ ትልልቅ ፓምፖች ደግሞ እንደ ልብ አታገኝም። አሁን በየቦታ የምታዩ ነገሮች አሉ። አሁን ከኔም በስተጀርባ ሎደር አለ። ሎደር እየሰራ ነው። ግን አንዳንድ ደግሞ ባዶ ሎደር የሚሰሩ ባለሳይቶች ደግሞ አሉ። ስራቸው በሎደር ምክንያት ይቋረጣል ማለት ነው። ከዛ ስራቸው ይቆማል፣ ከስራው ውጪ ይሆናሉ ማለት ነው። እንደዚህ አይነት ነገሮች ማለት ነው ለማየት please before you come to Gambella you need to watch this video. Thank you። ለቀጣይ ቪዲዮ ደግሞ ማድረግ ያለባችሁ ምንድነው ላይክ ፎሎ ማድረግ ብቻ ነው።